ሰላም ሰላም እንደምናላችሁልኝ ውድ ተከታታዮቼ፣ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ ያልኩኝ። ዛሬ ደግሞ በጣም ምርጥ የሆነ ልዩ የሆነ የድሬሲንግ የሰላጣ ማባያ ማጣፈጫ እንዲሁም ደግሞ ሰላጣ አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስልክ አበስኳችሁ። አሁን ወደ አሰራራችን ሰላጣችንን በደንብ ይዘን ጥብ እናደርገዋለን እና በደንብ አጥቤዋለሁ። ቲማቲም፣ ሽንኩርት፣ ካሮት እና ኪከምበር ሌሎች ግብአቶችን ደግሞ እንዴት አድርገን እንደምናዘጋጅ አብረን በድጋሚ እያየን እንሄዳለን። በመጀመሪያ ሰላጣውን በደንብ ደቀቅ አድርገን እንከትፈዋለን። አጥበን የዘጋጀነውን ሰላጣ ማለት ነው። ይሄ እንግዲህ ሰላጣ የእውነት ማለት ነው። ሰላጣውን ብዙ አይነት ሰላጣዎች ቀደም ብዬ ሰላዶች ሰርቼላችኋለሁ በየአይነቱ ማለት ነው። ይሄኛው ደግሞ ያው ያከታተፉ ልዩነት እንዲሁ ግን በዋናነት ግን የድሬሲንጉ ነው ለእናንተ ሼር ለማድረግ የፈለኩት ማለት ነው። እንግዲህ ድሬሲንግ ስናይ አብሮ ደግሞ የሰላጣ ማጣፈጫ ማለት ነው። ስለዚህ አብሮት አንድ ላይ ሰላጣውን በዛውም ብናየው ብዬ ነው እንግዲህ አንድ ላይ ያዘጋጀሁት ማለት ነው። ግን በቅርብ ቀን ግን የተለያዩ የድሬሲንግ አይነቶችን አሰራር ደግሞ ይዤላችሁ ብቅ እንደምል ተስፋ አደርጋለሁ። አሁን እንደዚህ ሰላጣችን ደቀቅ አድርገን ከከተፍን በኋላ ቲማቲሙን ፍሬውን እንዳለ በደንብ እናወጣና እያዝን በቁመቱን ከትፈዋለን። ሰላጣችን ደቀቅ አድርገናል የከተፍነው። ስለዚህ ቲማቲማችንም እንደዛው በቁመቱ ቀጠን እያደረግን በደንብ ይዘን እንከትፈዋለን ማለት ነው። አንድ ላይ ድሬሲንጋችንን ወይ ደግሞ ማጣፈጫችንን ስናደርግ ሁሉም ግብአቶች እኩል እንዲዋሃዱ ወይ ደግሞ እኩል ግብአቱ ማጣፈጫው እንዲያገኛቸው ማለት ነው። አንድ ትልቅ አንድ ትንሽ እንዳይሆን ማለት ነው። ቲማቲማችንን እንደዚህ በምታዩት መልክ ፍሬውን የወጣ ቲማቲም እንደዚህ ከከተፍን በኋላ በጣም በፍጥነት በጣም በቶሎ የሚደርስ ማለት ነው። እንግዲህ ሰላጣ ብዙ አይነት ቀደም ብዬ ድሬሲንጎችን የተለያዩትን ማለት ነው ከሰላጣው ጋር ድሬሲንግ ማጣፈጫ ማባያ ያልኩኝ ሰርቼላችኋለሁ። የዛሬው ደግሞ ለየት ያለ ነው። የእውነት እኔ ያለሁበት አገር ላይ በተለያየ እንደዚህ ሄዳችሁ ሶስ ብላችሁ ስትሏቸው ይሰጧችኋልና ሶስ ማጣፈጫ እንደ ድሬሲንግም ማለት ነው በተለያየ መንገድና በጣም ስበላ ሁሌ ነበረ የሚገርመኝ ምን አይነት ምንድን ነው እያልኩኝ ማለት ነው። በጣም ልዩ ነው። እውነት ትወዱታላችሁ። ከዛ በመቀጠል ኩከምበራችን እንደዚህ እንከትፋለን። ኩከምበሩንም እንደዛው እንደ ቲማቲሙ በቁመቱ እንዲበቁ በክብ ከከተፍን በኋላ እንደዚህ ይዘን ቀጠን አድርገን እንከትፈዋለን። ለየት ያለ ለማድረግ ማለት ነው። እንግዲህ ምግብ ስራ ወይም ደግሞ ምግብ አርት ነው። እንግዲህ የተለያየ ምግቡ አንድ አይነት ይሆንና ግን አከታተፉን በመለዋወጥ አንዳንድ ግብአቶች በመጨማመር አርታችንን የበለጠ እያሻሻለን ወይ ደግሞ በጣም ቆንጆ ለጣዕሙ እንግዲህ አርት ብለን ስንል የተለያዩ ግብአቶች ስንጨምርበት ከጣዕም ጋር ጨምሮ ማለት ነው እና በዛውም አርታችንን በሚለው በላው ላይ የተለያየ ነገሮችን ቅርጾችን ቀጫጭኑ፣ ወፋፍራሙ፣ ጎረድ እያለን የተለያየ አድርገን ሰላጣ ብዙ አይነት አሰራር ነው ያለው። ዛሬ ደግሞ እንደምታዩት በዚህ መልክ ክትፍ እናደርግና ካሮታችንም እንደዛው እንደምታዩት በዚህ መልክ ክትፍ እናደርገዋለን። እንደዚህ ፕሮግራም ቢኖረን ለየት ያለ ቀን ቢኖረን በእንደዚህ መልክ አድርገን ለሁሉ ሰዎች እንዲዳረስልን ደቀቅ አድርገን እንደዚህ ያለ ሰላጣ ነገሮችን ደቀቅ አድርገን በምንከትፍበት ጊዜ በተለይ ብዙ እንግዳ ቢኖረን እንዲሁም ደግሞ በምናቀርብበት ጊዜ ብዙ ሰዎችን ሰርቭ ለማድረግ በምንፈልግበት ጊዜ በጣም አስፈላጊ ነገር ነው። ግብአቶቻችን ደቀቅ አድርገን ከትፈን ማቅረብ ማለት ነው። ምክንያቱም ለሁሉም ሰው እንዲዳረስ ሁሉም ሰው እንዲያገኝ ይሆናል ማለት ነው። ከዛ በኋላ እንደዚህ እንደምታዩት ካሮቱንም በቀጫጭኑ ብንፈልግ በካሮት መፈቅፈቂያ መፈቅፈቅ እንችላለን። በእንደዚህ መልክም ከትፈን ማዘጋጀት እንችላለን ማለት ነው። በካሮት መፈቅፈቂያ ስንፈቀፍቅ በጣም ቀጫጭንና ስስት ይልብናል። ይሄ ግን ወፈር ያለ ነው። ትንሽ ከቲማቲሙ ከኩከምበሩ ጋር ተቀራራቢ ሳይዝ ያለው ማለት ነው። ካሮታችንንም እንደዚህ ሳህናችን ላይ እናስቀምጣለን። ከዛ ሽንኩርታችንንም እንደዛው በስላይስ አድርገን ወይ ደግሞ ቀጠን አድርገን እንከትፈዋለን ማለት ነው። እንደምታዩት በዚህ መልክ እንግዲህ እንደዚህ አድርገን ብዙ ጊዜ እንደዚህ ያሉ ሰላጣዎችን ሰርተናቸው ለ3 ቀን ለ4 ቀን ምንም ነገር ሳይሆኑብን ፍሪጅ ውስጥ አስቀምጠን መጠቀም እንችላለን ማለት ነው። በደንብ ንጽህናውን ጠብቀን አጥበን በደንብ በቃ ንጽህናውን ጠብቋል ለመበላሸት የማያጋልጠውን ሁኔታ አድርገን አዘጋጅተን ፍሪጅ ውስጥ ከ3 እስከ 4 ቀን ድረስ ምንም ነገር ሳይሆን መጠቀም እንችላለን ማለት ነው። በእንደዚህ መልክ አዘጋጅተን ፍሪጅ ውስጥ ቁጭ አድርገን ሁል ጊዜ እንደማባያ ከምግብ ጎን ሰላጣ ነገር እንፈልጋለን ብለን በምንልበት ጊዜ እንደዚህ ያሉ ሰላጣዎችን ሰርተን አዘጋጅተን
በየቀኑ በምንመገብበት ጊዜ ከጎን የምንፈልገውን ነገር እያደረግንበት መመገብ የምንችለው የሰላጣ አይነት ማለት ነው። ለዚህ ነው እንደዚህ ላይ የብቻ እያደረኩኝ እየለያየሁት ቁጭ እያደረኩት ያለሁት ማለት ነው። ሰላጣችንን ከትፈን ከጨረስን በኋላ ሰላጣውን፣ ቲማቲሙ፣ ኩካምበሩን፣ ካሮቱን፣ ሽንኩርቱን በምታዩት መልክ ከትፈን ከጨረስን በኋላ እዚህ ጋር ድሬሲንጋችንን የምናዘጋጀው ነጭ ሽንኩርት፣ ዝንጅብል፣ እርጎና እንዲሁም ሎሚ አለ። ከዛ በመጀመሪያ ዮገርታችንን እንጨምራለን ወይ ደግሞ እርጓችንን እንጨምራለን። እዚህ ጋር ነጭ ሽንኩርት 2 እንደዚህም ደግሞ የምታዩትን መጠን የሚያህል ጂንጀር ወይ ደግሞ ዝንጅብል ጨምረናል። ከዛ የወይራ ዘይት፣ ጨው፣ እዚህ ጋር ደግሞ ቆንጆ በርበሬ ማለት ነው ብላክ ፔፐር እንጨምራለን። እዚህ ጋር ደግሞ የድንብላል ቅጠል ነው የተጠቀምኩትኝ። እዚህ ጋር ሎሚያችንን ጨምቀን ያዘጋጀነውን ጨምረናል። ከዛ ይዘን በደንብ ፍጭት እናደርገዋለን ማለት ነው። አንድ ላይ በደንብ እንዲዋሃድ አንድ ላይ አብሮ የገቡትም ግብአቶች ነጭ ሽንኩርቱ፣ ዝንጅብሉ እንዲሁም ደግሞ የድንብላል ቅጠሉ አብሮ አንድ ላይ በደንብ ይፈጭልናል እንደምታዩት ማለት ነው። እዚህ ጋር የምታዩት አረንጓዴ ቆጭቆጬ ቀደም ብሎ የሰራሁላችሁ እኔ ሰላጣዎች ላይ ሁሉ የምሰራቸው ድሬሲንጎች ላይ በቤቴ ውስጥ የማዘጋጀው ቆጭቆጬ ወይም ደግሞ ዳጣዎችን ተጠቅሜ ነው የምጠቀመው። ምክንያቱም ብዙ ጊዜ ሰላጣ ላይ ቃሪያ ማድረግ እንችላለን። ቃሪያኛ ብዛት ስለምንወድ ማለት ነው። ይሄንን እንደ አማራጭ ከፈለጋችሁ መጨመር ትችላላችሁ። ይሄንን ሀሳስ ወይ ደግሞ የቆጭቆጬውን ወይ ዳጣውን ወይ ደግሞ ማስቀረት ትችላላችሁ ማለት ነው። ግን ለሶሳችን በጣም ልዩ የሆነ ጣዕምና ቃና ይሰጥልናል። ከዛ እንደምታዩት በእንደዚህ አይነት ጠርሙስ ንጹህ ሆኖ ታጥቦ በተዘጋጀ ድርቅ ባለ ላይ ድሬሲንጋችንን እንገለብጣለን ማለት ነው። እንደምታዩት በጣም የእውነት ሶሱ በጣም ተወዳጅ በጣም ምርጥ የሆነ ነው። በጣም ብዙ ጊዜ ሬስቶራንት ላይ የተለያየ ቦታ ላይ ሄዳችሁ ልክ ስታዙ በነጭ ሆኖ ሶስ የሚመጣላችሁ ድሬሲንግ ወይ ደግሞ ሶስ ካለ እንግዲህ ከዚህና ከዚህ ውጭ አይደለም ማለት ነው። ምናልባት እዚህ ሶስ ላይ ማዮኔዝ ከፈለጋችሁ ማዮ መጨመር ትችላላችሁ። እኔ ማዮ መጨመር ስላልፈለግኩ ነው። ጤናማ የሆነ ድሬሲንግ ማለት ነው። ዮገርት ነው፣ በካልሲየም የበለጸገ ነው። እንዲሁም በውስጡ ያሉት ግብአቶቹ የጨመርናቸው ጂንጀር፣ ነጭ ሽንኩርት፣ የተለያዩ ግብአቶች ማለት ነው። እንዲሁም ደግሞ ኢቭን ዳጣው ቆጭቆጬ የጨመርነው በውስጡ ብዙ ቫይታሚን ሲዎች አሉ። አንድ ላይ ጤናማ የሆነ የድሬሲንግ አሰራር ማለት ነው። ከዛ በምታዩት መልክ ቅድም እንዳልኳችሁ ሰላጣውን ለ2 ለ3 ለ4 ቀን ልናስቀምጠው ልናቆየው የምንችለው የሰላጣ አይነት ማለት ነው። ከዛ እንደዚህ እሽግ እናደርግና ሽፍን እናደርገን ፍሪጅ እንጨምረዋለን። አንደኛ አጣጥመን ምን ብለን ስለሆነ ያዘጋጀ ነው። አትክልቱ በራሱ ውሃ ስላገኘው በቃ የማበብ ነገር ፍሬሽ የመሆን ነገር ነው የሚሆነው ማለት ነው። ከዛ በኋላ ክድን እናደርግና እዚህ ጋር ለሚያስፈልገን መጠን የሚያህል ቀነስ እናደርግና እኔም ለዛ ነው የቀነስኩት ማለት ነው። እዚህ ጋር አቮካዶ አዘጋጅቻለሁኝ። ብንፈልግ እንቁላል፣ ብንፈልግ ቦለቄ፣ ብንፈልግ ደግሞ የሽምብራ ዱቤ የምንፈልገውን ፕሮቲን ይተካልናል ብለን የምንችለውን ነገር መጨመር እንችላለን። ከዛ በኋላ ሶሳችን ወይ ደግሞ ድሬሲንጋችንን ካደረግን በኋላ እንደምታዩት በደንብ ከቀላቀልን በኋላ አቮካዶ ላዩ ላይ እናስተካክላለን። እንዳልኳችሁ አቮካዶችንን ብንፈልግ በእንቁላል፣ ብንፈልግ በቦለቄ፣ ብንፈልግ ደግሞ በሽምብራ ዱቤ ፕሮቲን ይተካልናል ብለን የምንለውን ነገር ሁሉ መጠቀም እንችላለን። ብንፈልግ ቺክን መጨመር እንችላለን። ቺክን ሮስት የሆነ ቀደም ብዬ እንደዚሁ የቺክን ሮስት ሰላድ ሰርቼ ያሳይቻችኋለሁኝ። የምንፈልገውን ግብአት የሚመቸንን አድርገን መጠቀም እንችላለን። በጣም ምርጥ ነው። የእውነት ትወዱታላችሁ። በቀላል መንገድ ልዩ የሆነ ሰላጣና እንዲሁም ደግሞ ምርጥ የሆነ በጣም የሚጣፍጥ የድሬሲንግ አሰራሬ ይህንን ይመስላል። በሬስቶራንት ወይ ደግሞ በተለያየ ቦታ በውጭ ልታገኙት የምትችሉትን የድሬሲንግ አሰራር በዚህ መልክ ሰርቼ የላችኋለሁ። የሰራሁትን ድሬሲንግ እና ሰላድ ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ ያደረጋችሁ አበረታቱ፣ ደግፉ ብያላችኋለሁ። እንዴት እንደሚጣፍጥ ልነግራችሁ አልችልም። ሰርታችሁ ሞክሩት። ለእኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁም ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልብ እያመሰገንኳችሁ ልነግራችሁ አልችልም። ምንም አባይ ያስፈልገውም። ባዶውን ለራት ለምሳ መጠቀም ትችላላችሁ። ምርጥ ነው፣ ትወዱታላችሁ። በድጋሚ ላይክ በማድረግ አበረታቱ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም ሁኑልኝ።